ብኝም ገብቷችኋል። አንዴ ምን ቢፈጠር ጥሩ ነው እንዲሁ ሲፈላብኝ፣ እኔ ያው ሲፈላብኝ የሆነ ነገር ይገጥመኛል የታወቀ ነውና የዓመት በዓል ሰሞን ነው ይሄም እና የዓመት በዓሉን እንትን ብዬ ስልክ ገብቶብኝ ነው። የዓመት በዓሉን ጨዌ ነው እንደዚሁ እንደ ነገ ዓመት በዓል ዛሬ እየተጠጣ ነው። ጠላኛ ሰፈር የሚገርም ጠላ ቤት አለ፣ ያበደ ጠላ ቤት። እዛ ይህን ጠላ ቅምቅሜ በቃ እዚህ ጋር መጥቷል ማለት ነው። እዚህ ጋር በቃ እና ወደ ገዳም ሰፈር ወጣ ብለን እንጠጣ ምናምን ተባባልን። 4 ነን። ከዛ ሄደች ምናምን ተባብለን ተያይዘን ወደ ገዳም ሰፈር በመውጣት እየወጣን ገዳም ሰፈር አልፈን ወደ ሻራተን የሚወስደው መንገድ ላይ ፓትሪስ ሉምቦ አካባቢ በቃ እኔ በጣም ሰክሬ ያለውና ምን እንደማደርግ ራሱ አላውቅም። በቃ ጓደኞቼ እኔን በመቆጣጠር ሰልችቷቸዋል። በቃ አንዴ መኪና ላይ እወጣለሁ፣ የሚሄድ መኪና ላይ አንዴ የሆነ ነገር አደርጋለሁ። በቃ ምን ብዬ ልንገራችሁ? እንደዛ ባለውበት ሁኔታ የሆኑ የየት ሰፈር ልጆች እንደሆኑ አላውቅም፣ መዓት ሆኖ የሚጠጡ ይሄኛ ድሮ 10-15 ሆነን የምንጠጣው አጠጣጣ አለ አይደለ? ለበዓል እንደዛ የሚጠጡ አንደሬጆች ናቸው ገና። እኛ ያው በዚህ ሰዓት ከአንደሬጅነት ወጥተን እንደፈለግን ነው የምንጠጣው በፈለግነው ሰዓት። ከዛስ ልጆቹ እየጨፈሩ ነው። ሲጨፍሩ በቃ ተናደድኩኝ። ለምንድን ነው የሚጨፍሩት ምናምን። ከዛ ሰደብኳቸው። ስሰድባቸው አይተውኝ አዝነውልኝ አልፈው ሄዱ ማለት ነው። አልፈው ሄደው 5 ደቂቃ አልቆዩም። እዛ ሻራተን ምግብ ሊበሉ ነበር ሀሳባቸው። ምግብ የለም ተብለው ተመለሱ ማለት ነው። እኔ ደግሞ እብደት ያለቀቀኝም እዛው እንትን እያልኩኝ ነው። ከመኪና መኪና እየቀየርኩ ነው። አረባ አክተው እያሉ እያወረዱኝ ነው። በመጨረሻ የሆነ ላዳ ላይ እንዲህ ተኝቼ ከላዳው ላይ እየጎተቱ እያወረዱኝ እንዳለ ቀና ስል ልጆቹን አየኋቸው እየመጡ። እናንተ ምንድን ነው ሰፈር የምትበጠብጡት ምናምን ብዬ ማላቸው ማለት ነው። ዘው ብዬ ገብቼ እኔና አንድ ጀለሴ አንዳንድ ቦክስ ነው ማለት ነው የሰነዘር ነው። ይህንን ነው የምናውቀው። ገቢ በቃ ምን አለፋችሁ ዱላ ትጠላለህ፣ ዱላ ትጠላለህ። በቃ አንዱ ጓደኛዬን አይኑ ላይ በምን እንደመቱት አይታወቅም። አንደኛውንም እንደዛው እኔን እንደ ጉንዳን ወረሩኝ ማለት እንደ ጉንዳን ወረው እንዲህ በደረቴ መሬት ላይ ተኝቼ ማለት ነው። የሆነ እንዲከባውኝ እየበለቱኝ ያለን የመሰለኝ ገብተዋል። ሊከፋፈሉኝ የሆነ ቅርጫ አለ። ጨዋታ ያመጣሁት እንዴት እጨዋለህ አለኝ ነው ገብተዋል። ወይ ጨዋት ገቢ ምን አለፋ በቃ የጮኩት ጨዋት ማለት ነው። ልጆች
ልጆቹ ራሱ ደንግጠው ነው የለቀቁኝ ማለት እንደዚህ አይነት አንተ አለቀስኩኝ እኮ እንደዚህ አይነት ብረት ገቢ ወፍራም ሰውም ይጮሃል እንዴ እንደዚህ ብለው በቃ ደንግጠው ለቀቁኝ ማለት ነው። ከመሀላቸው የሙት ሙቴ እየሮጥኩኝ ወጣሁ ማለት ነውና እየሮጥኩ ወጥቼ እየሮጥኩኝ ነውና እየሮጥኩ 400 ዋላ አይደለ ገዳም ሰፈር ወደ አዲሱ ገበያ ወደ ጎርጊስ ወደ ገዳም ሰፈር ወደ ሻራተን እኔ ከሻራተን በኩል እየሮጥኩኝ ነው። አንድ የጣሊያን ሰፈር ጀለስ እሱ ደግሞ ከገዳም ሰፈር እየመጣ ነው ሲያይኝ እንዴ ምን ሆንክ ሚኪ ምናምን ብሎ እንትን አቧራውኛ ነው ማለት ከዛ ምን ሆንክ ምናምን ሲለኝ ምን ብሎ ጥሩ ነው ለጀለሴ ለጀለሴ ለዚህ ዝም በል ብየው ወደ ሰፈር ወደ ሰፈሬ እንዲህ ምን ሆንክ ምናምን ቢለኝ ጸጥ ብየው በቃ ጀለሶቼን ራሱ ሰፈር ነው ቆሜ የጠበቅኳቸው። ሳገኛቸው እንዴት ነው ሰላም መጣችሁ? አንደኛው አይኑ ላይ በምን እንደመቱት አይታወቅም። አይኑ እንዲህ አብጠዋል። አንደኛው ደግሞ ከዚህ በፊት የተፈነከተው ፍክት እዛው ላይ ደግመውት ደም በደም ሆኗል። እኔ እዛ መሬት ላይ ስወድቅ ይመስለኛል አይፍላብህ እኮ ሲፈላብህ ያዝልሃል ፈጣሪ። መሬቱ ላይ እንዲህ ወዲህ ወዲያ ብቻ ሲያጓትቱኝ ይሁን ምን ሲያደርጉኝ እንደሆነ አላውቅም። የሆነ የጠርሙስ ስባሪ እዚህ ደረቴ ላይ ቀዶኛል። ሌላው ፊቴ አብጧል። ችግር የለውም። ምንም የተሰበረ ምንም የተሰባበረ ነገር የለም። እና ከጀለሶች ጋር በቃ ሰላም ደሩ ምናምን ተባብለን ተለያየን እላቸዋለሁ። ልንጠጣ የነበረው ቀረ። በቃ ያ ሁላ ስካር ጠፋ። በቃ ምን አለፋችሁ እና እና ይጮሃል ለፈልግ ነው አራዳ ልጅ ምንም አይነት ሞጫ ቀዳዳና ተፋልመ ምንም የምትፈጥረው ነገር ስታጣ አንድና አንዱ ፈጣሪ ከላይ የሰጠን አንድና አንዱ ፈጣሪ የሰጠነ ከላይ በቃ እንዲህ አስጨናቂ ጉዳይ ላይ ትደርሱ ይህንን ተጠቀሙ ብሎ ከላይ የሰጠን ነገር ቢኖር ጩኸት ነው አባቴ። እና ይላል እውነት ምኑ እንደሚያስቀኝ ታውቃለህ? እንዴት ደንግጠው እንደለቀቁኝ ማለት ወይኔ ትጮኻለህ ይላል እንዴ? ትጮኻለህ በደንብ በደንብ። አሁን የአራዳ ልጆች ይህንን ሲያዩ ራሳቸው ቤታቸው ማለት ነው አንዳንዴ ሲያስቡት ወዳቸውን የሚያቆስለው የሆነ ጮት አለ። ግን እንደዚህ ሚዲያ አያወጡትም። ገብተዋል እንጂ እንዴ ብሎና ትጮኻለህ። አማራጭ ስታጣ ትጮኻለህ። አባቴ መውጫ መግቢያ ስታጣ ትጮኻለህ።